መሲ ትልቅ አደጋ ውስጥ ገባች። አዶናይ ያስቀምጠው ካሜራ መሲን ነው የሚያስጠረጥረው። ወይዘሮ ሄለን መሲን እንደምትገላትና እንደምታስወግዳት ተናገረች። አሁን ላይ አዶናይ አባቱን የገደለውንና የሚያፈቅራትን ልጅ ያገቱበትን ለመበቀል ተዘጋጅቷል። አዶናይና የጋሽ ልጅ ሌላ ጦርነት ውስጥ ሊገቡ ነው። ሁለቱም ኑኑዬን ያፈቅሯታል። ሌላው ነገር ደግሞ መሲ ያፌት ያፈቅራታል። አሁን ከባድ ጦርነት ገብቷል። አሁን ወይዘሮ ሄለን የሚያፈቅራት ላይ የገዛ ባሏ እንደሆነ መሲን ታወቀች፣ እንደምትገላት ምንም ጥርጥር የለውም። ምክንያቱም የወይዘሮ ሄለን ባለቤት መሲ ፍቅረኛዋ ነው። ይሄ ይገርማል አይደል ውዶቼ? ያፌት በጣም የደነገጠው ባለቤቷን ያሳገተችው እሷ ናት ብሎ ስለሚያስብ ነበር። አሁን ላይ ሁሉ ነገር ግልጽ ሆኖለታል። ይህንን ያደረገችው ወይዘሮ ሄለን እንደሆነችና እህቱንም የገደለቻት እሷ እንደሆነች በደንብ ያውቃል። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ይሆኑ። በሚስቱ የሚታለለው ምርጥ አፍቃሪ አሁን ላይ እየታለለ ያለው የገዛ የመጀመሪያ ሚስቱን ያጣበት ምክንያት እንኳ ምን እንደሆነ አያውቅም። አሁን ላይ የገደለቻት የገዛ ሚስቷ የምታፈቅረው የምትወደው ሚስቱን የገዛ ሚስቱ እንደገደለች ቢያውቅ ኖሮ ምን እንደሚወጣው ፈጣሪ ያውቃል። ነገር ግን ጀግናው ያፌት መጥቷል። የእህቱን ሞት ለመበቀል በጎን ደግሞ አዶናይት ክላሱ ወይዘሮ ሄለን ክላስ ካሜራ አስቀምጧል። እያንዳንዱ ነገር የሚቀዳ በእርግጥ ሁሉንም ነገር ተደረሰችበት። ከባድ የሚሆነው ለመሲ ጓደኛና ለመሲ ነው። በፍጹም አዶናይን አጠረጥረውም። ነገር ግን በሚስቱ መከራና ስቃይ የሚሰቃየው ባለቤት ሚስቱ ምን እያደረገች እንደሆና ምንም መልካም አይነት ነገር እንደማታደርግ በደንብ የገባው አይመስለኝም። ምክንያቱም አንተ እኮ ስታገባ ቸኩለን ያገባኸው በማለት ያፌት ሲያናገረው እኔ ሄሉዬ ማለፍ አልቻልኩም። በጣም ልበስስና መልካም ሴት ስለነበረች እሷን ማለፍ አልቻልኩም ነበር ያለው። አሁን ልጁ መጥቷል። ልጁ ደግሞ ኑኑታይትን በጣም ያፈቅራታል። ኑኑታይትም ለሱ ከአዶናይት ይልቅ ለሱ ያላት ስሜት ለየት ያለ ነው። አሁን ማንኛቸውን ትመርጥ ይሆን? አንደኛ በጎን አዶናይት ንግስቴ፣ አበባዬ፣ የመኖሬ ተስፋ ይላታል። በሌላ በኩል ደግሞ ያንኛው እንደዚሁ የኔ ንግስት፣ የኔ ንጹህ ይላታል። ማንኛቸውን እንደምትመርጥ ግራ የሚያጋባ ቢሆንም ነገር ግን አሁን ላይ ለጋሼ ልጅ ትንሽ ለየት ያለ ቦታ ያላት ይመስላል። እሱን ስታይ ትንቀጠቀጣለች። አዶናይን እንደሚያፈቅራት እንደሚወዳት በደንብ ታውቃለች። እውነት የምታፈቅረውና የምትወደው ቢሆን ኖሮ ፍቅሩን ትቀበለው ነበር ወይም የተሻለ ስሜት ታሳየው ነበር። ነገር ግን ለዚህኛውና ለአዶናይት ያላት ስሜት እየተለየ ነው ነው ምለው። እናንተስ ምን ትላላችሁ? ወይዘሮ ሄለን የመጋለጫዋ ቀን ሁላችንም በጉጉት ጠብቀነዋል። ሁላችንም እሷ ትንሽ እንኳ ፍንጭ በተለይ ወይዘሮ ሄለን እንድትጋለጥ ብዙዎቻችሁ ጥረት እያደረጋችሁ ነው። አሁን ላይ ተወቅ እያላችሁ ያላችሁት ኑኑታይት እንዳልተመረዘችና በደማ ውስጥ የሚባለው ቫይረስ እንደሌለ ማወቅ አለባት ወይም ደራሲው ማሳወቅ አለበት ብላችኋል። የሆነ ጊዜ የምታውቅ ይሆናል። ነገር ግን እዛ ድረስ ማንንም መቅረብ አልፈለገችም። ኑኑታይት ጠንካራ ሴት ናት። ጠንካራ ያደረጋት ደግሞ እናቷን ለእኔ ብላ ተመሳቁላለች፣ ለእኔ ብላ ብዙ ነገር ሆናለች በማለት ነበር። ኑኑታይት አሁን ላይ በጣም ከባድ ጊዜ እያሳለፈች ነው። በሌላ በኩል መሲ አፍቃሪ የወይዘሮ ሄለን የመጀመሪያ ባሏ እንደሆነ ሁላችሁም ታውቃላችሁ። ሁላችንም ግራ ያጋባንና እጅጉን ያስደነገጠን ነገር የመሲ አፍቃሪ የወይዘሮ ሄለን የመጀመሪያ ባሏ ነው። በጣም ይገርሟል። ለዛም ነው ፎቶም ሆነ ምንም ሆነ ሊልክላት ያልቻለው። ነገር ግን ካስተዋላችሁ የት እንደተቀመጠች እንዲሁም ምን እንደበላች ምን እንደለበሰች ሁሉንም ነገር ያውቃል።
ነገር ግን መሲ ግራ የሚያጋባው ነገር ምንም ነገር እንኳ አልጠረጠረችም። እንዴት እዚህ ቅርብ ካልሆንክ ይህን ኩላ ልታውቅ ቻልክ እንኳ አላለችውም። በጣም ስላፈቀረችው በአካል መተያየት አለብን፣ ከዚህ በኋላ አንድም ነገር ደቂቃ ቢሆን ላወራህ አልችልም በማለት ነበረ ያናገረችው። እሱም እባክሽን ጊዜው አይደለም፣ ብታይኝ ልትጠሊ ስለምትችይ ልትታገሽኝ ይገባል ብሏት ነበር። የኔ ውዶች ይህንን ስንሰማ ነበር የተጠራጠር ነው። ከዚያ በኋላ ድምፁን ስንሰማ የወይዘሮ ሄለን የመጀመሪያ ባሏ እንደሆነ ገባን። አሁን ላይ መሲ በጣም አፍቅረዋለች። ነገር ግን አሁን መሲ አንድ ነገር እንዳትሆን የእያንዳንዱን እርምጃ ከወይዘሮ ሄለን ጋር ጎን ሆኖ እየረዳት ያለው እሱ ነው። በእርግጥ መሲን እየረዳት ነው ወይስ መሲን ወጥመድ ውስጥ እያስገባት? ሁላችንም ግራ ተጋብተናል። እናንተስ ግራ ተጋብታችሁ ይሆን? አላቅም። በሌላ በኩል የሚጽፍላት ቴክስቶችና የምታነበው ነገሮች በግልጽ ሆኖ እንደሚያፈቅራት ያሳያል። በዛ በኩል ደግሞ ለወይዘሮ ሄለን ምናልባች እየሰራላትና እያንዳንዱን እርምጃዋን ለማወቅ እየረዳት ሊሆን ይችላል ብለን ተጠራጥረናል። ምክንያቱም ወይዘሮ ሄለን እንደታወቀች መሲ ማስታወስ እንደምትችልና እያታለለቻት እንደሆነ እንደታወቀች፣ ይሄ ግራ ያጋባን ጥያቄ ነው። ምክንያቱም ሄለን ማለቴ ወይዘሮ ሄለን እንዴት በዚህ አጭር ጊዜ ልታውቅ ቻለች? በሌላ በኩል ደግሞ ወይዘሮ ሄለንን የራስሽ ጉዳይ፣ በባልሽ ጉዳይ እኔ አይመለከተኝም፣ አንቺ የፈለግሽውን ውሳኔ መወሰን ትችያለሽ ብሎ ጆሮዋ ላይ ዘግቶባታል። አንተ ማትረባ ዋጋህን ነው የምሰጥህ ብለዋለች። በስተመጨረሻ እውነት መሲን ያፈቅራታል ወይስ ለወይዘሮ ሄለን እየሰራ ነው? ግራ የሚያጋባ ጥያቄ ነው። ለእናንተም ግራ አጋብቷል? እንደ እኔ ከጠየቃችሁኝ መሲን ያፈቅራታል። አሳልፎ ለወይዘሮ ሄለን ሊሰጣት አይችልም። ምክንያቱም በእያንዳንዱ እርምጃ እያገዛት እንደሆነ በደንብ ያስታውቃል። እሷ የሆነ ነገር እታደርጋት ስትል እሱ የሆነ ነገር ከዚህ በፊትም እየፈጠረ እሷን ሊያስጥላት ሞክሯል። በሌላ በኩል ደግሞ ከሐኪም ቤት ይዟት የመጣውና አሁን ላይ ማስታወስ እኮ አችልም እሷን ተያት ብሎ ነበር በፊት ካስታወሳችሁ ውዶቼ። ስለዚህ መሲን እየረዳት ይመስለኛል። እናንተስ ምን ትላላችሁ? ኮመንት ላይ ያስቀምጡልኝ። በሌላ በኩል ደግሞ የመሲ ጓደኛ አሁን ከመሲ ወንድም ጋር ፍቅር ይዟታል። ለዛ ነው የሆነውን ያልሆነውን ከሱ ጎን ስትሆን የምትቀባጥረው። ፍቅር ከባድ ስለሆነ በሌላ በኩል ሁለተኛ ጦርነት ሊጀመር ነው። ሌላኛው ጦርነት አዶናይና አሁን የጋሼ ልጅ ናቸው። አዶናይን ሁለቱም ያፈቅሯታል፣ ኑኑታይን። መሲን ደግሞ ያፌት በፍቅሮ ወርቋል። አሁን ሁለት የዓለም ጦርነት መጥተዋል ማለት ነው። ግራ የሚያጋባ